ብለሽ ችግር የለውም እናስቸግርሽም። እዛው ድምፅሽን መስማት እንፈልጋለን። 2025ን እንዴት አየሽው? 26ን እንዴት አየሽው? የምታመሰግኝ ነገርም ካለ መልክሽን ሙሉ መልክሽን ሁለተኛ እንዳንጠይቅሽ ሁሉንም ዘጋጊው በሩን። እና በዙሪያ ያሉትን ሰዎችን ምንም አላጋጠመም፣ እግዚአብሔር ይመስገን። እና ጥሩ ነገርን ያገኘሁበት አመት ነበረ 2025 ያገባሁበት እና ደግሞ ልጅም ያገኘሁበት ፍሬን ያገኘሁበት ማለት ነው። እና ስለዚህ ስለ ሁሉ ነገር እግዚአብሔርን አመሰግናለሁ። 2026ም ደግሞ ያው በጥሩ ነገር እጀምራለሁ ብዬ አስባለሁ። ያው ልጅ የምንቀበለው በ2026 ስለሆነ ጥሩ በረከት ይዞልኝ ይመጣል ብዬ ተስፋ አድርጋለሁ። እና እዚህ ያለውን ነገርም ደግሞ ምንም ቅር ያለኝ ምንም የጠላሁት ነገር የለም፣ ምንም የደበረኝ ነገር የለም። እስካሁን ድረስ በዙሪያ ያሉ በአጠገብ ያሉ ሁለት ጓደኞች ለእኔ እንደ ጓደኛ እንደ ቤተሰብ እንደሚሆኑልኝ ስላሰብኩና ስላመንኩኝም ምንም ቅር ያለኝ ምንም የደበረኝም ነገር የለም ከመጣሁ ጀምሮና በጣም ደስተኛ ነኝ። እና ጥሩ ነገር እንደሚያጋጥመኝና ጥሩ ጊዜ አብረን እንደምናሳልፍ ተስፋ አድርጋለሁ። እና ሁላችሁም ስለ ሁሉም ነገር አመሰግናለሁ። በጣም ወንድማችን የምታግዛት ነገር ካለ ያ መዝሙር ችግር የለውም። ያ አዲስ አመት ያኛው መዝሙሩ ቅጣት ነው፣ አልፏል ቅጣቱን። እሷ አትቀጣም። ለምን አሁን ትቀጣለች እንጂ አትቀጣም። ቅጣትን አልፋል። እንደምንም ለዛሬ ተሳክቶላል። የ2025ን በአጠቃላይ ምን ይመስላል? 2026ን እንዴት አየ የሚል ጥያቄ ያው እሷ መልሰዋለች። እሷ ራሷን ችላ ነው ራስን ቻል ተመሳሳይ ስለሆነ 2025 እውነት ለመናገር እጅግ በጣም አሪፍ አመት ነበር። ምክንያቱም ጋብቻውን ነበረ፣ ፕሮግራሙ ነበር። ከዛም በኋላ ደግሞ እና መጀመሪያ ኤክስፔክት ያደረገው እግዚአብሔር ተሰገነ እና ቀላል ነገር አይደለም። በጣም በኔ እይታ ሁሉም ብዙ አመታቶች ሰክሰስፉል ናቸው ብዬ ነው የማስበው። 2025 አሪፍ ነበር። እንግዲህ 2026 ደግሞ ከዚህ የበለጠ ይሆናል ብዬ ተስፋ አደርጋለሁ። አይነት ቻሌንጅ ሊኖሩ ይችላሉ። እንወጣቸው ነው። ዋናው ጤና ነው። ሁላችንም ጤና እድሜ ይስጠን። ሌላ የምለውም ጨምሮ ነገር የለም። በተለይ ጓደኞቼ፣ ቤተሰቦች ሁላችሁም እና እኔ ፐርሰናሊ በጣም አመሰግናችሁ እና እሷ እንዳለችው ነው የምወዳችኋለሁ። እንግዲህ 2026 26 36 46ንም እንዲሁም ቆየን ሰላምና ጤና ለሁላችሁ እና ተመሰረት። አሁን ደግሞ በመቀጠል ወንድማችን ዮናስ ይላል። ኦሊቃ እኛ ተጠይቀናል። ቅጣት ትቀጣለህ። በመጀመሪያ ቅጣቱም ቅጣት እኮ ለኔ አይገባም። ቅጣት የማይገባው የለም። እኔ እኮ ቅጣት እኮ አይገባኝም፣ አልተነገረኝም። ቅጣት ይሻር በቃ። ቅጣቱ እሷ ትዘምርልን። ችግር የለውም ግን የእሱ ጥፋት አይደለም። የአንቺ ጥፋት ከሆነ ከቅጣት የሚተርፍ ሰው የለም። መተዋወቅም ሚስትነትም እንዳለ ሆነው እዚህ ጋር አንተላለፍም እና ቅጣቱን ትቀጣለሽ። የምትቀጪው ቅጣት ዮኒ ቅጣት እዚህ ጋር ያው ቅጣት ያው ቅጣት አሰብ
ለእሷ ቅጣት ነው። የቅጣት ሀሳብ ለማን ጥያቄ የሚጠየቅ ነገር የምትፈልግ ነገር አለ? ማለት ኦሊካ ማለት ጥያቄ እኔ የጠየቀውን ጥያቄ ከቅጣት በኋላ 26 ሀሳብ ፕላን ማነው ጠበቃ ያደረገች? ራስሽን ቻይ ብለናል። ኦሊካ ነው ቅጣት እሸቱ ቀጣ እና ዮኒ ምን ትቀጣ? ቅጣት የቅጣት ሀሳብ እንኳን ያው መዝሙር ትዘምርለት እሷ ስለምችልም ኦኬ መዝሙር አንድ መዝሙር ትዘምርልን። እኔ ተኝቼ ነበር። አንድ መዝሙር ቅጣት የተሻለ ቅጣት ካለም እንቀበላለን። መዝሙር ግጠሚ ወይ ዘምሪ። ግጥም ለወንድሟ ነበረ። እኔ ግጥም አልችልም። የመጽሐፍ ቅዱስም ሆነ እኔ ግጥም አልችልም። መዝሙር ግን እሺ ዘምሪልን። መድረኩ ክፍት ነው። በምን ማይኩ ያመጣል? ወይኔ ማይኬን ትቼ መጣሁ እኮ ቻርጅ አድርጌ እኔም እንደሱ አይነት ተሰጥቷታል። አንድ ጥቅስ ልበልና እሺ ወሊካ በኋላ ነው እስከዛ አስቢበት። ኦኬ ወሊካ የኔ ጥፋት ነው። እስኪ ሰው ፈልጉ ይላል። እሺ እስኪ ሰው ፈልጉ አንደበተ ርቱዕ ቋንቋው ቀጥተኛ ለሌላው አሳቢ ያልሆነ ምቀኛ ከሸረሉ ባልታ ከክፋት የራቀ ጉራና ትምክህትን በፍጹም የናቀ አዋቂ ነኝ ብሎ ያልተመጻደቀ ሁሉንም አክባሪ በሰው የሚከበር ለፍርድ ያልቸኮለ ቃሉ ቀጥተኛ ፍቅር ቁም ነገሩ ከወረት የጸዳ በመከራ ጊዜ ወዳጅን የማይከዳ ፈጣሪን አመስጋኝ የሚኖር በወጉ እሱ ነው ሰው ማለት። እስኪ ሰው ፈልጉ ይላል። አንደኛ አንቺ መዝሙር እስከተዘጋጅ ነው። እንግዲህ በድምፅ አብላጫ እናምናለን። እኔን እየጠበቃችሁ ነው? አዎ ላለው ቀጥይ አሁንም ሌላ ቅጣት እንዳይጠብቅሽ ሰዓት በማሳለፍ አሁንም በጊዜ ኧረ በእናታችሁ ተውኝ። እንተው አንድ መዝሙር እናንተና ለቅሶም ይሁን ችግር የለውም። ሶፍት ይዛችሁ ቁጭ በሏል። ዛሬ ራሱ ኦ ማይ ጋድ ሙሻ መዝሙር ነው በል አንድ ኧረ ቆይ መዝሙር እየከፈተች ነው። የልጅቷን መዝሙር ክፈች። የልጅቷን መዝሙር ከእሷ ጋር ነው። በራስሽ ነው የምፈልገው። ራስሽን ችለሽ ነው። ቅጣቱን ከአታክብዱባታ እንዴ አልከበደም። ቀለል አድርገን እኮ እንትን ነው